ተመልካቾቼ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው በሌላ ስራ መተናል። ዛሬ ደግሞ የሲያናን ፀጉር በማስመልከት ቪዲዮ በጣም ብዙዎቻችሁ ጠይቃችሁኛል። ምን አይነት ቅባት እንደምቀባላት፣ ምን አይነት ሻምፖ ኮንዲሽነር እንደምጠቀም፣ ምን እንደማደርግላት ፕሊስ ንገሪኝ ያላችሁኝ ሰዎች አላችሁና በጠየቃችሁኝ መሰረት ይሄንን መላጣ ፀጉሯን እንግዲህ ዛሬ ትሪት እናደርገዋለን ማለት ነው። ይሄ መላጣ ያድጋል ብለን እንግዲህ ነገን ተስፋ በማድረግ ትሪት እያደረኩላት ነው ማለት ነው። ስለዚህ እንኳን ደህና መጣችሁ ማለት ነው እሱ ማማዬ። ስለዚህ ዛሬ ሻምፖ፣ ኮንዲሽነር፣ ቅባት ምን አይነት እንደምጠቀም እግረ መንገዴን አሳያችኋለሁ። ከዛ ደግሞ ለፀጉሯ ማስክ ሰራላታለሁኝ። ለልጆች በጣም ሴፍ የሆነ ምንም አይነት ጉዳት የሌለው ማስክ እንሰራለን ማለት ነው። እንደምትጠቀሙበት ተስፋ አደርጋለሁኝ። አሁን በጉጉት ሲጠበቅ የነበረ የሲያና የፀጉር ትሪትመንት አሁን ሊጀመር ነው ማለት ነው። እሱን እንደዛ ልለው ነበረ፣ ነገር ግን የጓጓሁት እኔ ነኝ እንጂ እናንተ የጓጓችሁ አይመስለኝም። እኔ በጣም ለረጅም ጊዜ ህልሜ ነበረ ሴት ልጅ እግዚአብሔር ሰጥቶኝ ፀጉሯን ትሪት ማድረግበት ጊዜ፣ ማስክ ማድረግበት ጊዜ፣ ፀጉሯን ማስይዝበት፣ በቃ ብቻ ፀጉሯን እያሳመርኩኝ እዚህ ብጥስ ሰምልበት ጊዜ በጣም ነበረ የናፈቀኝ ማለት ነው። ስለዚህ ለኔ በጣም በጉጉት ሲጠበቅ የነበረ ሚሽን ጀመረ ማለት ነው። እንግዲህ ከ6 ወራ በኋላ ሆሜድ የሆኑ በጣም ቀለል ያሉ ማስኮችን እየሰራሁኝ እያደረኩላት ነው። በጣም ደግሞ ፀጉሯ ልዩነት አለው። ያው በጣም ለስላሳ ነው ፀጉሯ በተፈጥሮ። ካሁን በኋላ እንግዲህ ምን እንደሚሆን ባናውቅም እስካሁን ድረስ ግን በጣም ቆንጆ ፀጉር ነው ያላት። በጣም ለስላሳ በጣም ቆንጆ የሆነ ፀጉር አላት። እንግዲህ መጨረሻውን አብረን እናያለን ማለት ነው። ስለምትከታተሉን እጅግ አድርገን እናመሰግናለን። ሰብስክራይብ አድርጋችሁ ወደዚህ ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ ወደዚህ ቤተሰብ ተቀላቀሉ። እንዲሁም ደግሞ አዳዲስ ቪዲዮዎችን ስንለቅ ወዲያውኑ ይደርሳችሁ የደውል ምልክቷን የመጀመሪያውን ኦል የምትለዋን መጫናችሁን አትዘንጉ። እንደኔ እንደዚህ ልጆች በጣም ብዙ ሰዎች በሲያና እድሜ እንዳላችሁ የ4 ወር፣ የ5 ወር፣ የ6 ወር ልጅ እንዳላችሁ በጣም ብዙ ሰዎች ነግራችሁኛል። በጣም ብዙዎቹ ደግሞ ሴቶች ናቸው። ካሁን በኋላ እንግዲህ ቤት ውስጥ የተለያዩ ነገሮችን በመስራት የሷን ፀጉር ይሄንን የምታዩትን መላጣ ለማሳደግ ጥረት አደርጋለሁኝ። እሱን ደግሞ አካፍላችኋለሁኝ ማለት ነው። ስለ አስተያየታችሁ እጅግ አድርገን እናመሰግናለን። ማስኩን እሰራለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይሁኑ። ኦኬ፣ ማስካችንን ለመስራት ያው የፈረደበት ኦሊቬራ ነው የምንጠቀመው። ኦሊቬራ በጣም የተመሰከረለት ፀጉር በማሳደግ ወደር የማይገኝለት ቅጠል ነው ማለት ነው። አትክልት ነው፣ ቅጠል ነው፣ ምንድነው የሚባለው? እና በጣም እውነትም በጣም የሚሰራ ብዙ ሰው ስለሚጠቀም በቃ ልንል እንችላለን። ነገር ግን ሁሉም ስለሰራለት ነው የሚጠቀመውና እኔም ለራሴም ፀጉር ለልጄም ፀጉር በጣም ሰርቶ ያገኘሁት ውህድ ስለሆነ ለልጆች ደግሞ ምንም አይነት ሳይድ ኢፌክት የለውም። ቆዳቸው ላይ፣ ፊታቸው ላይ ምናምን ስኪናቸው ላይ እናድርግ እንጂ ፀጉራቸው ላይ ምንም እስካሁን ድረስ እንግዲህ እኔ ኦልሞስት ወደ 3 ወር ምናምን ይሆናል እሷ መጠቀም ከጀመርኩኝ። ከ5 ወራ ጀምሮ እያደረኩላት ነበረ። በጣም በስሱ እያደረኩኝ። በተለይ ፍሬሽ ለልጆች ስንጠቀም ፍሬሹ ብንጠቀም በጣም ተመራጭ ነው። የቆየ መጠቀም የለብንም፣ ወይ ደግሞ ሰርተ ነው የቆየ መጠቀም የለብንም። ስለዚህ በምታዩት መልኩ ጄሉን እንደዚህ ከቅጠሉ እለየዋለሁኝ ማለት ነው። ጄሉን ከቅጠሉ ከለየሁኝ በኋላ እዚህ ጋር ብለንደር አለኝ። በብለንደሬ በደንብ አድርጌ ብለንድ አደርገዋለሁኝ። ሲያና ብለንድ ሲደረግ ድምፁ በጣም ይረብሻታልና ሆልድ አድርጊያት ነው ሁሌ አቀፊያት ነው እንደዚህ አይነት ነገሮች የሚፈጨው። ስለዚህ እሷን ይዤ እያጫወትኳት በደንብ አድርጌ በምታዩት መልኩ ብለንድ አደርገዋለሁኝ። ያያቻት ወደዛ ስትጠጋ ራሱ ትሸሻለች። ነገሩ የብለንደር ድምፅ እንኳን ለህፃን ለአዋቂ ራሱ በጣም ይረብሻል። በምታዩት መልኩ ብለንድ ካደረኩት በኋላ ከዛ እዚህ ጋር ፔፐር ታወር አለኝ። ፔፐር ታወር ከሌላችሁ ንጹህ ጨርቅ ሊያወርድልን የሚችል ወይም ደግሞ ቆሻሻው እንዳይወርድ ሊያደርግልን የሚችል ንጹህ ጨርቅ እናደርግና እናጠለዋለን ማለት ነው። ከማጣሪያም ባለፈ ጨርቅ ቢኖረን በጣም ጥሩ ነው። ምክንያቱም የሆኑ ከማጣሪያው አልፈው የሚሄዱ ነጫጭ ነገሮች ስለሚኖሩ እሱን ነገር በኋላ ከፀጉራችን ላይ ለማውጣት በጣም ጊዜ ይወስዳል። ስለዚህ በኋላ ከመቸገር ከፀጉራችን ውስጥ አልወጣ ብሎ ካሁኑ ብናወጣው ይሻላል ማለት ነው በንጹህ ጨርቅ። ከዛ በኋላ ያያችሁትን ብላክ ካስተር ኦይል ጨምርበታለሁኝ፣ ትንሿ ሻይ ማንኪያ ማለት ነው፣ በጣም በትንሹ። ይሄንን ፀጉራቸው ላይ ስትሬትም መቀባት እንችላለን። እኔ ግን ያው ባይዋሃድም አንድ ላይ እንደዚህ ቀላቀለና ከዛ አብሬ ያደርግላታለሁኝ ማለት ነው።
ይሄንን ጃማይካን ብላክ ካስተር ኦይል ለህፃናቶች መጠቀም እንደሚቻል ሳይ በጣም ነበር ሰርፕራይዝ የሆንኩት። ከኒው ቦርን ጀምሮ መጠቀም እንችላለን ለህፃናቶች ማለት ነው። ቆዳቸው ላይ ሰውነታቸው ላይ ሳይሆን ጸጉራቸው ላይ መጠቀም እንችላለን ማለት ነው። ይሄንን ጃማይካን ብላክ ካስተር ኦይል መጠቀም ከጀመርኩኝ ወደ 2 ወር ምናምን አልፎኛል። ግን ምንም አይነት ሪአክሽን አላየሁበትም። በጣም እንደተመቻትና ጸጉራን በጣም ያሳድጋላት እንደሆነ ነው እያየሁኝ ያለሁት። በምታዩት መልኩ እየቀባሁላት ነው። ማሳጅ እያደረኩኝ እያባበልኳት እያጫወትኳት። እቺኛዋ መቀመጫ ደግሞ በጣም ትመቻለች። እንደዚህ ቁጭ አድርገን ጸጉራቸውን ለመስራት አይመችም። ትልቁ ላይ ሳደርግ በጣም ከፍ ስለሚል ለማስያዝም ለመስራትም አይመችም። ስለዚህ ይሄንን በጣም ወድጄዋለሁኝ። ቁጭ አድርገን እሷ እየተጫወተች ፊት ለፊቷ ላይ ብዙ የሚያጫውቷት ነገሮች አሉ። በሱ እያጫወትኳት በደንብ አድርጌ ማሳጅ አደርግላታለሁ። ይሄንን መላጣ እንግዲህ በምታዩት መልኩ ቀስ እያልን ማሳጅ አደርጋለሁኝ ማለት ነው። ብዙ ጊዜ ደግሞ የማደርግላት እንደዚህ ጊዜ ከሌለኝ ማስክ የምሰራበት ታይም ከሌለኝ ብላክ ካስተር ኦይሉን ቀደም ብዬ ከማጠቤ በፊት 1 ሰዓት 2 ሰዓት በፊት ወይ ደግሞ ኦቨርናይት አሳድርላታለሁ ቀብቼ። በባዶ ከምናጥባቸው እንደዚህ የሆነ ነገር ቀብተን ኦይል ሊሆን ይችላል ያለን ነገር ቀብተን 1 ሰዓት 2 ሰዓት ቀደም ብለን ብንቀባላቸው በጣም ጥሩ ይሆናል ብዬ አስባለሁኝ። ያው ለኛ ጸጉር እንክብካቤ እንደሚያስፈልገው ሁሉ የነሱም የልጆችም ጸጉር ያው እንክብካቤ ሲኖረው ነው በፍጥነት የሚያድገው ያማረ ጸጉር የሚሆነው። በደንብ ጥቅጥቅ ያለ ጸጉር እንደሚሆን እንግዲህ ተስፋ አደርጋለሁኝ። ይሄ መላጣ እንደምታዩት ወደዛ ወደዚህ እያለች ነው። ናፕ የምትወስድበት እንቅልፍ የምተኛበት ጊዜ ስለሆነ ደክሟታል። ግን እስከመተኛቷ በፊት ትንሽ እንዲደርቅ አደርገዋለሁኝ። ጄል ስለሆነ ያው ድርቅ ይላል አይደለ? ስለዚህ እንደዛ እስኪደርቅ ድረስ ልብሶቿና የምተኛበት ቦታ እንዳያበላሽብኝ እስኪደርቅላት ድረስ አቆያታለሁ ማለት ነው። ሲያና ይሄው ገና ናፕ ወስዳ መነሳቷ ነው። ጸጉሯ እንደምታዩት በደንብ ድርቅ ብሎ በቃ ከዚህ በላይ ላይ ወላ ያላቆየውም ማለት ነው። አጥባታለሁኝ። እንደምታዩት በደንብ ደርቋል። ድርቅ ብሎ አያችሁት? መቼ ነው ይሄ መላጣ አድጎ የሚታየው? መቼ ነው ይሄ መላጣ የሚያድገው ማማ? መቼ ነው ይሄ መላጣ የሚሞላው ማማ? አላጠባኋትም ገና መነሳቷ ነው። ሻወር ላስገባት ስለሆነ አንደኛዬን ሻወር ከገባች በኋላ ለማጥባት ሻወር ከገባች በኋላ ላጠባት ነው ማለት ነው። ክዲሴ ሃይዋ ሻወር ሳስገባት እዚህ ጋር በጣም የወደድኩት ሻምፖና ኮንዲሽነር አለኝ። አነስት የሚል ሻምፖና ኮንዲሽነር ለሷ ጸጉር በተለይ በጣም የወደድኩት ሻምፖና ኮንዲሽነር ነው። ይሄው እዚህ ጋር ሻምፖ አለው። ቢያንስ ወደ 4 ወር እያለች 5 ወር እያለች ነው መጠቀም የጀመርኩት። የ5 ወር የ4 ወር እያለች ይሄኛው ባዲ ዋሽም ይላል፣ ግን እኔ ለጸጉሯ ብቻ ነው የምጠቀመው። ሰውነቷ ላይ ተጠቅሜው አላውቅም። ይሄ ኮንዲሽነሩ ደግሞ በጣም ጸጉሯን እንዴት እንደሚያለሰልሰው እንዴት ውሃ ነው የሚያደርገው በቃ ማለት እችላለሁኝ። በጣም ነው የተስማማት። በጣም ወድጄዋለሁኝ። ለልጆች የሚሰራ ብቸኛ ኮንዲሽነር ብዬዋለሁኝ። በጣም የወደድኩት ኮንዲሽነር ነው ማለት ነው። ልክ በቃ ምን ልበላችሁ ፍስስ ነው የሚያደርገው ጸጉሯን። በሻምፖ ካጠብኩ በኋላ ይሄንን ሳደርግ እጄ ላይ ነው ጸጉሯ የሚለወጠው እያጠብኳት ማለት ነውና በጣም ወደው ኮንዲሽነርና ሻምፖ ነው። ከዛ በሻምፖ ካጠብኳት በኋላ ኮንዲሽነር ሳደርግላት በዚህ ማሳጅ አድርግላታለሁ በደንብ አድርጌ። የሁለቱንም ሊንካቸውን ኮሜንት ላይ አስቀምጥላችኋለሁ ለምትፈልጉ ሰዎች። ከዛ ካጠብኳት በኋላ ይሄንን ዶግሩን የማታውቁ ሰዎች አላችሁ። ዶግሩን ሳይ እኔ ኢትዮጵያ ነው የሚያስታውሰኝ። በጣም ውድ ናት ኢትዮጵያ ውስጥ አስታውሳለሁኝ። እዚህ ደግሞ ያን ያህል ውድ አይባልም። እዚህ ያው ዶላሩ ሲመነዘር ወደ ብር በእርግጥ ውድ ነው እና የለሷ ጸጉር በጣም ተስማምቷታል። እኔ ለረጅም ጊዜ አቁሜ ነበር ይሄንን መጠቀም፣ ግን ይሄንን መጠቀም ከጀመርኩኝ በኋላ የኔ ጸጉር ራሱ በጣም ትልቅ ለውጥ አይቼበታለሁ። ስለዚህ ለሷም ይሄንን ነው የምጠቀመው ማለት ነው። ስለዚህ አጥቢያት ሻወር አስገብቻት ይሄንን እዚሁ እናንተ እያያችሁ እቀባታለሁ ማለት ነው። በጣም በትንሹ ቆዳዋንና ጸጉሯን በደንብ አድርጌ እቀባታለሁ ማለት ነው። ስለዚህ አሁን ይሄንን የደረቀውን ጸጉር እጥብ አድርገን ሻወር አስገብቻት እንመለሳለን። ይሄው ሲያና ጸጉሯን ታጥባ ሻወር ወስዳ ልብሷን ቀይራ ምግቧንም ብልትልት ታደርጋ መታለች። አይፉ ጠገብሽ ማማ ጠገብላችሁ እንደሚመስል እንዴት ልስልስ እንዳረገላት በጣም ትልቅ ለውጥ አለ ይብላችሁ። እንግዲህ ቅባት ሳይቀባ ምን ሳይል እጥብ አድርጌ በደንብ አውጥቼዋለሁኝ። በሻምፖ በኮንዲሽነር አድርጌ ማሳጅ አድርጌላት በደንብ ሪላክስ አድርጋ ነው የመጣችው። ውሃ በጣም ትወዳለች። ሻወርስ ቆይታለች በጣም ይሄ ማማ
ስለዚህ አሁን ቅባትን ቀባና አስይዝላታለሁ ማለት ነው። Are you happy? Are you girl? Huh? 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 Okay, come here. Here, Mama. እንደዚህ የሚመች ነገር ላይ ካስቀመጥኳት በኋላ ቅባቴን ወስጄ ቀባታለሁ። ሳይደርቅ ፀጉሩ እርጥብ እንዳለ ልክ እንደኛ ፀጉር ሲደርቅ ክርችች ማለት ባህሪ ያለው ልክ እንዳዋቂ ፀጉር ስለሚደርቅ ቶሎ ይነሱ። ስለዚህ ቶሎ ብዬ ቅባቴን ቀባላታለሁ። ፀጉሯ እንደምታዩት በሁለቱም በኩል አንድ አይነት ነው። በሁለቱም በኩል ስላችሁ በዚህ በኩልና በዚህ በኩል ማለት ነው። ምክንያቱም ሁለቱም ቦታ እየቀያየርኩኝ ነው ማስተኛት። በአንድ በኩል ብቻ የምናስተኛ ከሆነ በአንድ በኩል ፀጉራቸው ልቅ ይላል። ስለዚህ በሁለቱም በኩል አንድ አይነት እንዲሆንልን በተራ በተራ እናስተኛቸው ማለት ነው። በአንድ በኩል ብቻ ማስተኛት የለብንም። በነገራችን ላይ ሁለት አይነት ፀጉር ነው ያላት። ከኋላ ክርችች ያለ የልጆች ሁሉ ፀጉር ይመስለኛል። ከኋላ ትንሽ ክርችች ያለ፣ ከፊት ለፊት ደግሞ በጣም ለስላሳ ነው ፀጉሯ። ከኋላ ድርቅ ማለት ባህሪ ያለው ብዙ ጊዜ በጀርባዋ ስለምተኛ ነው መሰለኝ። ከኋላ ትንሽ ክርችች ይላል ፀጉሯ። ስለዚህ ሁለት አይነት ፀጉር ነው ያላት። እዛ ለትንሽም ደቂቃ ቢሆን እንደዚህ ፀጉራቸውን ማሳጅ ማድረግ በጣም ይረዳል። የደም ዝውውር እንዲያደርግ ስለሚረዳ ስለዚህ ለትንሽ ደቂቃም ቢሆን ያው ፀጉራቸው ሲነኩ ልጆች አይወዱም፣ ግን ያው 30 ሰከንድ ትሆን ይጠቅማል እንጂ አይጎዳም። በተለይ ይሄ መላጣ ቦታ ላይ ፀጉር መብቀል አለበት። እሷ በምትወደው ነገር እንደዚህ እንግዲህ እያያዝኳት እኔ ለትንሽ ደቂቃ ማሳጅ አደርግላታለሁ። ውስጥ ያለች አበጥሬላታለሁ። አሁንም ደግሞ ደግሜ ሰፋ ባለ መበጠሪያ እንደዚህ አበጥሬላታለሁ። እንደዚህ አፍሮ አድርገን መተው እንችላለን። እኔ ግን ዛሬ ቸርች ስላለን አስይዝላታለሁ። ሲያና ፀጉሯን አስይዛ ዝንጥ ብላ መጣለች። እንደምትመለከቱት ፀጉሯን 3 ቦታ ተይዞላት ከች ብላለች። ሲያና ውሎሽ እንዴት ነበር? የምትይው ነገር አለች ስለ ውሎሽ? ፀጉራቸው ምንም እንኳን ስስ ቢሆን ቢያዝ ከታጠበ በኋላ ቅባት ቀብተን ብናስይዘው ጥሩ ነው ከምንለቀው ይልቅ ማለት ነው። እኔ ብዙ ጊዜ መያዝ ከጀመረ በኋላ አስይዝላታለሁ። ልክ እንደኛ ፀጉር ስንለቀው እንትን ማለት የመድረቅ ክርችች ማለት ባህሪ ስለሚኖረው ማስያዙ በጣም ተመራጭ ነው ማለት ነው። ይሄንን ይመስላል እንግዲህ እንደምታዩት እዚህ ጋር ያው በተስፋ ነው የተሰበሰበው። ነገን ተስፋ በማድረግ ነው እንጂ መላጣው ይበዛል ከፀጉሩ። ዛሬ እንግዲህ ዘነላችሁ የመጣነው ስራ ይሄንን ይመስል ነበረ አይደል ማማ? በጣም ብዙ ሰዎች ስለጠየቃችሁኝ ያው እንደምትጠቀሙበት ተስፋ አደርጋለሁኝ። ይጠቅማችኋል ብዬ በማሰብ ነው ይዤ የመጣሁት። በጣም ብዙ እናቶች እንደምትከታተሉ ይነግራችሁኛል። በጣም ብዙ እናቶች ናችሁ የጠየቃችሁኝ። ስለዚህ ያው በጠየቃችሁኝ መሰረት እንግዲህ እኔ ለልጄ የምጠቀመውን ነገር ይሄንን ይመስላል ማለት ነው። 8 ወር ሊሆናት ነው በቅርቡ። ካሁን በኋላ እንግዲህ የተለያዩ ማስኮችን ሆምሜድ የሆኑ ቤት ውስጥ እኔ ራሴ የምሰራቸው ለሷ ጎጂ ያልሆኑ ማስኮችን ደግሞ አብረን እናያለን በሌላ ጊዜ ማለት ነው። ለዛሬ በዚሁ እንሰናበታችኋለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ በያቸው። እንደሱ ሰብስክራይብ አድርጉ። ሰብስክራይብ አድርጉ ማለት ነው። እሱ ሲተረጎም እንግዲህ እግዚአብሔር ቢፈቅድ ብንኖር ደግሞ በሌላ ጊዜ በሌላ ስራ ተመልሰን እስክንመጣ ለዛሬ በዚህ እንሰናበታችኋለን። ሰላም ሁኑልን።